በ1972 ዓመተ ምህረት ዲዛይን ተደርጎ በ1970ዎቹ መጨረሻ አካባቢ ወደ ራሽን ሰርቪስ የገባው ቢዩኬ ኤም3 የተባለው ሰርፌስ ቱ ኤር ሚሳይል ነው። ከቢዩኬ ኤም3 በፊት ኬዩቢ ወይም ደግሞ ኩብ የሚባሉ ነበራቸው። ቢዩኬ በራሽን ስሙ ቢች ይባላል። ስራው ምንድነው? ኢንተርሴፕት ማድረግ ነው። አውሮፕላኖች ሊሆኑ ይችላሉ፣ ሚሳይሎች ሊሆኑ ይችላሉ፣ የባሊስቲክ ሚሳይሎች ሊሆኑ ይችላሉ፣ ግራውንድ ታርጌት መምታት ይችላል፣ መርከቦች፣ ሁሉን በቃ ሚሳይል አለ ዲቴክት ያደረገው ነገር ላይ መተኮስ ነው። ሁሉም ላይ አውሮፕላን ሰው ላይ ሁሉ በሉት። ሜሊ ይህንን ምርት ወይም ደግሞ ይህ ሚሳይል የምጠቀመው ሜሊ ሩሲያ ነች። ግን ብዙ ሀገሮችም እንደዚሁ ከሩሲያ ተገነጠሉት። ሶቪየት ህብረት ስትፈርስ ከሩሲያ ተገነጠሉት ብዙ ሀገሮችም እንደዚሁ ይጠቀሙታል። ስለዚህ በዩክሬንና በሩሲያ ጦርነት ላይ ጥቅም ላይ እየዋለ የሚገኝ ሰርፌስ ቱ ኤር ሚሳይል ነው። እዚጋ የምትመለከቱት አንድ የሚሳይል ሆልድ የሚያደርግ ባትሪ ነው። አንድ ተንቀሳቃሽ ነው። እዚጋ 3 ሚሳይሎች አሉት። ሲቀጥል ደግሞ እንደዚህ አንድ እና ደግሞ ላዩ ላይ 6 ሚሳይሎች ሁሉ መያዝ ይችላል። እዚጋ 6 12 ሚሳይል ነው የያዘው። የአንድ ቢዩኬ ኤም3 ባታሊዮን ወይም ደግሞ አንድ ዩኒት እነዚህ ነው ኮንሲስት የሚያደርገው። እዚጋ ኮንትሮል አለው፣ አንድ ኮማንድ ሴንተር አለው። ከዛ ይሄኛው የምትመለከቱት ረጅሙ ራዳር ነው። እነዚህም ራዳር ናቸው መቀበያ። ይሄ ራዳርም መተኮሻም አለው። ይሄኛው የምትመለከቱት ይሄ ግን ራዳር ብቻ ናቸው። እነዚህ ናቸው። ይሄም አብሮ አሁን አለው መልቲ ፋንክሽን ራዳር አለው። ትራክ ማድረጊያም እንደዚሁ ታርጌት ማድረጊያ። እነዚህም ያቸው ሙሉ ሚሳይል የያዙ ናቸው። እንዴት ነው የሚሰራው? በራዳር ዲቴክት ይደረጋል። ራዳሩ እስከ 140 ኪሎ ሜትር ድረስ ራዲየስ ሬንጅ አለው። እሱ ዲቴክት ከተደረገ በኋላ ትራክ ይደረግ አይደረግ ይመታ የሚባለውን ሴንትራል አንድ ኮማንድ አለ። ሴንትራሉ ይወስናል ማለት ነው። ከዛ ልክ ሲወስን በቃ ሚሳይሎች መተኮስ ይጀምራሉ ኢንተርሴፕት ለማድረግ። እንዳልኳችሁ ከ20 ኪሎ ሜትር እስከ 140 ኪሎ ሜትር ድረስ ሬንጅ አለው። ትንሹ 20 ነው። ከዛ በኋላ 140 ኪሎ ሜትር ድረስ ሬንጅ አለው። ከፍታው ደግሞ የምትመለከቱት እስከ 25000 ሜትር ወይም ደግሞ 25 ኪሎ ሜትር ወደ ላይ ድረስ። ከዛ ደግሞ ይሄኛው ሲዘረጋ ያችሁት ይሄኛው ራዳር ሲዘረጋ ደግሞ እስከ 21 ሜትር ድረስ መዘርጋት ይችላል ወደ ላይ ማለት ነው። እዚህ ጋር በቃ ለማድረስ ከዛ እንበልና እዚህ ጋር ያሉት ሚሳይሎች በሙሉ አለቁ። እዚህ ጋር ያሉት 12 ሚሳይሎች ተተኩሰው አለቁና ይሄን ሪሎድ ለማድረግና ድጋሚ ለሚሳይል ሬዲ ለማድረግ 15 ደቂቃ ነው የሚፈጀው። ኮምባት ሬዲነሱ ደግሞ ለምሳሌ ሙሉ በሙሉ ፓወር ተርን ኦፍ ተደርጎ ተቀምጦ ወደ አታክ ወደ ሚሽን መግባት ካለበት ግን 5 ደቂቃ ብቻ ነው የሚፈጅበት። በ5 ደቂቃ ውስጥ ራዳሩ ዲቴክት አድርጎ ሎክ አድርጎ ሚሳይሎች መተኮስ ይችላል። በ5 ደቂቃ ውስጥ ስቴሽነሪ የሆኑ ታርጌቶች ላይ ከ90 እስከ 95% ሰክሰስ ሬት አለው በአንድ ሚሳይል ብቻ። ይሄ ማለት እንበልና ለምሳሌ መርከብ ታርጌት ቢደረግ መርከብ ያን ያህል ፍጥነት የለውም። ስለዚህ መርከብ ታርጌት ቢደረግ በአንድ ሚሳይል ያን መርከብ ለመምታት ከ90 እስከ 95% ቻንስ አለው። አውሮፕላኖች ሲሆን ደግሞ ከ70% በላይ በአንድ ሚሳይል መምታት ማለት ነው። ብዙ ጊዜ ለሚሳይሎች አውሮፕላኖች ላይ ኢንተርሴፕት ለማድረግ ሚሳይሎች ሲተኮሱ 2 ወይ 3 ሚሳይል ነው። አንደኛው ቢስተው አንደኛው ይመታል በሚል ማለት ነው። ኤርክራፍት ከሆነ እስከ 42 ኪሎ ሜትር ርቀት ላይ ያለ ኤርክራፍት ሰክሰስፉሊ ትራክ አድርጎ ታርጌት አድርጎ ኢንተርሴፕት ማድረግ ይችላል። ቶራ ውስጥ እንግዲህ ይሄ ነገር ጥቅም ላይ ይውላል። ቶማሃክ ሚሳይሎችን ቶማሃክ የሚባሉ አሉ። ከመርከብ ላይ ሊተኮሱ የሚችሉ ሚሳይሎችን እነሱ ሚሳይሎች 85% የሚሆኑ ሚሳይሎችን ኢንተርሴፕት አድርገው ነበር ይሄ መሳሪያ። ታዲያ አንዱን ገዝቼ ለምቀኛ ጎረቤቶቼ ይጠቀማሉ ብላችሁ ብታስቡ ከ45 እስከ 100 ሚሊዮን የአሜሪካን ዶላር ድረስ ልታወጡ ትችላላችሁ።